ሰላም ውድ የዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁልኝ። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ደግሞ በጣም ቀላልና የሚጣፍጥ ስፖንጅ ኬክ አሰራር ነው ይዤላችሁ የመጣሁት። የሚያስፈልገን ግብአት ዱቄት፣ እንቁላልና ስኳር ነው። ቫኒላ ለጣዕም ብቻ ነው የምንጠቀመው። ቅቤ፣ ዘይትና ወተት አንጨምርም። እንደምትወዱት ተስፋ አደርጋለሁ። ወደ አሰራሩ እንሄዳለን። መጀመሪያ እንቁላላችንን እናዘጋጃለን። እንቁላል አስኳሉንና ውሃውን እንለያለን። አጠቃላይ ወደ 8 እንቁላል ነው የምጠቀመው። ትንሽ ተለቅ ያለ ኬክ ስለምሰራ ነው። እናንተ ደግሞ አነስ ያለ ሳይዝ መስራት ከፈለጋችሁ እኔ የምጠቀመውን ግማሽ አድርጋችሁ መስራት ትችላላችሁ። ውሃውና አስኳሉን ስንለይ በጥንቃቄ እያደረግን እንዳይቀላቀልብን ያው በዚህ መልኩ አስኳሉን ከለየን በኋላ ውሃውን መጀመሪያ በማሽን እንመታዋለን። ፎም እስከሚሆን ድረስ ያረፋ ነገር እስከሚሆን በእጅ የእንቁላል መምቻ መጠቀም ትችላላችሁ፣ ግን በጣም ያደክማል፣ ጊዜ ይፈጃል። ይሄ ማሽን ካላችሁ የተሻለ ነው የሚሆነው። ያው ልክ እንደዚህ ሲሆንልን በመቀጠል ስኳር እንጨምራለን። ስኳር 200 ግራም ነው የተጠቀምኩት፣ ወይም ደግሞ 1 ኩባያ። ከዛ ትንሽ እየጨመርን እንመታዋለን። ባንዴ መጨመር የለብንም። ማሽናችንን በመሐከለኛ ላይ ነው ማድረግ ያለብን። በጣም አነስተኛ መሆን የለበትም፣ በጣም ኃይለኛ መሆን የለበትም። መሐከል ላይ አድርገን ስኳራችንን እየጨመርን ውፍር እስከሚል ልክ እንደ ክሬም እንመታዋለን። ያው ልክ እንደዚህ እንደ ክሬም ወፈር ሲልልን ይበቃዋል። ከዛ በመቀጠል ለጣዕም ቫኒላ እንጨምራለን። ቫኒላ ፈሳሹንም መጠቀም ትችላላችሁ፣ ፓውደሩንም ቢሆን ችግር የለውም። ግን ቫኒላ ቆንጆ ኳሊቲ የሆነ ቢሆን ቆንጆ ነው። ኬካችሁ እንቁላል እንዳይልባችሁ። በመቀጠል እንቁላል አስኳላችንን እናደርጋለን። ስንጨምር በአንድ ጊዜ ማድረግ የለብንም። አንድ ሁለት እያደረግን አነስተኛ ኃይል ላይ አድርገው ነው ማሽናችንን እናዋህደዋለን። በዚህ መልኩ ከተዋሃደልን በኋላ ፍርኖ ዱቄት እናደርጋለን። ፍርኖ ዱቄት 200 ግራም ወይም ደግሞ 1 ከግማሽ ኩባያ፣ እንዲሁም ደግሞ 1 የሾርባ ማንኪያ ቤኪንግ ፓውደር እናደርጋለን። እንደዚህ በወንፊት እናደርገዋለን። በቀላሉ እንዲዋሃድ ስለሚረዳን ነው በወንፊት የምናደርገው። ከዛ አነስተኛ ኃይል ላይ አድርገን ትንሽ ሰከንድ ብቻ ግማሽ ደቂቃ የሚሆን እናዋህደዋለን። አንድ ግማሽ ደቂቃ ከመታነው በኋላ ማሽናችንን እናቆመዋለን። ከዛ የቀረውን ዱቄት ምናልባት ከስርም የቀረ የእንቁላል አስኳልም ካለ ትንሽ እናዋህደዋለን። ጣችንን በዚህ መልኩ ካዘጋጀን በኋላ ወደ ምንጋግርበት ባትራ ላይ እንገለብጠዋለን። ኦቨናችን ቀድሞ በ170 ዲግሪ ሴልሺየስ መሞቅ አለበት። ሊጡን ከመገልበጣችን በፊት መቀላቀል ስንጀምር
ቀድመን ኦቨኑ ክፍት መሆን አለበት አለበለዚያ ባትራችን ላይ ካደረግን በኋላ ገና አሙቀን ከሆነ ሊጡ እየወረደ ነው የሚመጣው ባትራውን በእጃችን እንደዚህ መታ መታ እናደርገዋለን እኩል እንዲሆን ሳይዙ አንዱ ጋር መሃሉ ላይ ከፍ ብሎ ከጎኑ ዝቅ ያለ እንዳይሆን ለ20-25 ደቂቃ ካበሰልነው በኋላ ቁጭ አድርገን እናቀዘቅዘዋለን ይሄ ከቀዘቀዘ በኋላ ነው ከዛ ዳርዳሩን እንደዚህ እናላቅቀዋለን ከስር ወረቀት ብናደርግበት ቆንጆ ነው እንደዚህ በቀላሉ ይወጣልናል ኬኩ በጣም ሶፍት ስለሆነ ከስር እንዳይያዝብን ይረዳናል ወረቀቱን የኦቨን ውስጥ የሚገባ ወረቀት ነው የተጠቀምኩት በኦቨኑ ልክ ቆርጬ ያዘጋጅቼው ነው ከላይ ከፈለጋችሁ ደቃቅ ፓውደር ሹገር ማድረግ ትችላላችሁ ስኳር ማለት ነው ፈለጋችሁ ደግሞ ከክሬም ጋር ማዘጋጀት ትችላላችሁ ሶፍት ኬክ ስለሆነ በጣም ለክሬም ኬክ በጣም አሪፍ ነው የሚሆነው ከፈለጋችሁ ደግሞ የማርማራት መጠቀም ትችላላችሁ ከላይ ኮኮናት እንደ ቴስታችሁ አድርጋችሁ ማቅረብ ትችላላችሁ ያው በመጨረሻ ኬካችን እንደዚህ ቆንጆ ሆኖ ደርሶልናል ተለቅ ያለ ሳይዝ ነው የጋገርኩት እናንተ እንዳልኳችሁ አነስ ያለ መስራት ከፈለጋችሁ በግማሽ አካፍላችሁ የነገርኳችሁ መጠን መስራት ትችላላችሁ በጣም ቀላል አሰራር ነው በተለይ ክሬም ኬክ መስራት ከፈለጋችሁ በጣም የሚጣፍጥ ስፖንጅ ኬክ ነው ለቃናው ደግሞ ከቫኒላ ውጪ በኦሬንጅ ወይም ብርቱካን ወይም ፓይናፕል ሌላ አድርጋችሁ መጠቀም ትችላላችሁ ያው እንደምታዩት ውስጡ በጣም ሶፍት ስፖንጅ የሆነ ኬክ ነው እናንተም ሰርታችሁ ሞክሩት አስተያየታችሁን ጻፉልኝ ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደውል ምልክቷን ተጫኑት ሌላ የምሰራቸው ቪዲዮዎች እንዲደርሷችሁ ስለተከታተላችሁኝ ከልብ ነው ማመሰግነው በሌላ ስራ ቪዲዮ ድጋሚ እስከምንገናኝ ቻው